ህወሓት ለትግራይ ህዝብ መሽገር ነው። ጀነራል ወዲያን ጥሩ የሰጡት ከባድ መግለጫ። ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ በዛሬ ፕሮግራማችን ትኩረት የምናደርገው በወቅታዊ የትግራይ ክልል ሁኔታ ላይ የሐራ መሬቱ አዛዥ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ በመባል የሚታወቁት የሰጡትን ጠንከር ያለ መግለጫ ይሆናል። ጀነራሉ ከኢቲቪ ትግርኛ ጋር ባደረጉት ቆይታ የጽምዶ ቡድንን የባንዳዎች ስብስብ ስሉ በግልጽ ተችተዋል። እንደ ጀነራሉ ገለጻ እነዚህ ስብስቦች የፖለቲካ ግባቸው የከሸፈ ጊዜያቸው ያለፈባቸውና የህዝብ ድጋፍ የሌላቸው ኃይሎች ናቸው ብለዋል። ከዚህም በላይ የጽምዶ ቡድን የኢትዮጵያና የቀጠናውን ሰላም ለማደፍረስ የተደራጀ ህገወጥ ስብስብ እንደሆነም ነው የተናገሩት። ይበልጥ አሳሳቢው ደግሞ ጀነራሉ ህወሓትን ኋላ ቀርና የትግራይ ህዝብ መሽገር በማለት የሰጡት መግለጫ ነው። ይህ አካል ለህዝብ እንቅፋት ስለሆነ መጥፋት አለበት ሲሉ በህወሓት ላይ ያላቸውን ቁርጠኛ አቋም አንጸባርቀዋል። ጀነራሉ አክሎም የፕሪቶሪያዊ ሰላም ስምምነት ለትግራይ ህዝብ ተጠቃሚነት ትልቅ በር ከፍቶ እንደነበረም ጠቁመዋል። የክልሉ ሰላም እንዲጠበቅና የህዝቡ የልማት ጥያቄ ምላሽ እንዲያገኝ ከፌዴራል መንግስት ጋር በቅንጅት እንደሚሰሩ በግልጽ አስታውቀዋል። ይህ ማለት የክልሉን ሰላም ለማረጋገጥ ከፌዴራል ኃይሎች ጋር በመተባበር ህግን የማስከበርና ሰላምን የመገንባት ስራ ላይ እንደሚገኙ አመልካች ነው። ህወሓት የትግራይን ህዝብ ለረጅም ጊዜ ሲጨቁን እንደነበረና አሁን ደግሞ መጥፋት እንዳለበት የሰጡት አስተያየት በአካባቢው ያለውን የኃይል ሚዛን የሚያሳይ ነው። ውድ ተመልካቾቻችን እናንተስ በጀነራሉ አስተያየት ላይ ምን ታስባላችሁ? ሐሳባችሁን በኮሜንት አካፍሉን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።